አስቡት አንዲት ዘመናዊ ጀልባ በብዙ ሺህ ኪሎ ሜትር ርቀት ተገንብታ በከተሞች እንዲሁም በተራሮች በኩል በየብስ ተጓጉዛ ከአፍሪካ አንዱ በሆነው ታሪካዊው ሐይቅ ጣናን ለማረስ ዝግጅቷን ጨርሳ ከቦታው ስትደርስ ሰላም የአቤት ዕውቀት ቤተሰቦች፣ ዛሬ 38 ሜትር ርዝመት ያላትንና እስከ 200 ሰዎችን መያዝ የምትችለዋን ቻይና ስሪቷን ጣናነሽ 2ን እናያለን። አቤት ዕውቀት ለሰለስከው እኮ ንቀት። ጣናነሽ 2 ከውበቷ ባሻገር የዘመናዊ ናቫል ኢንጂነሪንግ ውጤትም ጭምር ናት። ተመሳሳይ ሞዴሎችንና እዛው ወርክ ሳይት ውስጥ የተገነቡ እህት ጀልባዎች ላይ መሰረት እናድርግና ስላልተነገረው አፈጣጠሯ እኛ ደግሞ እንደ አቤት ዕውቀት የሆነች ነገር ስለ ውስጧ አቀማመጥና ዲዛይን ካነሳን ለምቾት ተጠንታ የተሰራች ሲሆን የታችኛው ዝግ ወለል ለረጅም ጉዞ፣ የላይኛው ክፍት ወለል ደግሞ ቆንጆና አስደናቂ እይታን እየታደሙ ለመጎብኘት ታስቦ የተገነባ አይነት ነው። ሌላው ደግሞ 2 የባህር ናፍታ ሞተሮችን ትጠቀማለች። ማለትም በሳይዝ ትልልቅ ይሁኑ እንጂ ከናፍታ መኪኖች ሞተር ጋር ሲስተሙ ተመሳሳይ ነው። ትዝ የሚላችሁ ከሆነ መንጃ ፍቃድ ስናወጣ እንደተማርነው ፒስተን አለ እና 4 አይነት ሙቭመንቶች አሉት። የኢንቴክ፣ የኮምፕሬሽን፣ የኃይል ምት እና የኤግዞስት ሲስተም እና ይህንን ሲስተም በመጠቀም ነው የመርከቡን ተርባይን ዙር የሚያሾሩት። እናም እያንዳንዳቸው ከ500 እስከ 800 ኪሎዋት ፓወር አላቸው። እስኪ አሁን ላይ ደግሞ ዓለማችን ስለደረሰበት ትልልቅ የመርከብ ሞተሮችና ስለ መጪዎቹ መርከቦች ደግሞ ከናቫል ኢንጂነሪንግ ወይም ከባህር ኃይል ምህንድስና እይታ አንጻር ቴክኖሎጂዎችን የሰው ልጆች እንደምናውቀው በእውቀትና በትጋት ቅብብሎች ከጊዜ ወደ ጊዜ በጣም አስደናቂ ለውጦችንና እድገቶችን እያሳዩ አሁን ደረጃ ያለንበት ላይ ደርሰናል። ከአንድ ወጥ ግንድ ታንኳን ፈልፍሎ ከመስራት አንስቶ አሁን ላይ እስካሉ በጣም ቅንጡ መርከቦች ድረስ። እድገቱ ግን በዚህ የሚያበቃ አይነት አይደለም። እንደውም የመጪው ጊዜ መርከቦች ፈጣን፣ ብዙ ወጪ ማያስወጡ እና የአየር ብክለታቸው ደግሞ ዜሮ ላይ ለማድረስ ያለሙ ናቸው። ምክንያቱም አሁን ላይ ልክ እንደ መኪኖችም ሁሉ ሃይብሪድ መርከቦችም አሉ። ይሁን እንጂ ከዛሬ 20 ዓመት በፊት ከነበሩ መርከቦች 50% ባነሰ መልኩ ቢሆንም አየር መበከላቸውን ግን ሙሉ በሙሉ አልተውም። ለዚህም C0 በመባል የሚታወቀው የኖርዌይ ሁርቲጉርተን ፕሮጀክት ትልቅ ሪቻርጀብል ባትሪዎችን፣ የሶላር ኢነርጂን እና የማሰብ ችሎታ ያላቸውን ሲስተሞችን በመጠቀም እስከ 2030 እንደ አውሮፓውያን አቆጣጠር ከአየር ብክለት የነፃን መርከብ ለማስተዋወቅ መንገድ ላይ ናቸው፣ ተቃርበዋል። ይህንን ፕሮጀክት ግን እንዴት ነው እውን የሚያደርጉት እና ምን አይነት